ሰላም እንዴት ናችሁ? ዛሬ ደግሞ ቲማቲም ለብ ነው መሰራላችሁ። እንግዲህ ሽንኩርቴን እኔ ደቀቅ አድርጌ ነው የከተፍኩት። እናንተ እንግዲህ በቁመቱ ሊሆን ይችላል። ሁለት ቦታ እንደዚህ እንዴት ነው ሁለት ቦታ አሁን ለምሳሌ በቁመቱ ከትፋችሁት ሁለት ቦታ ስንጥቅ አድርጋችሁት ወይም ደግሞ በትልቁ ከተፍ ትችላላችሁ፣ ጎረድ ማለት ነው። እኔ ግን ትንሽ ደቀቅ አድርጌ ነው የከተፍኩት። ቲማቲሜን ልጬዋለሁኝ። የተላጣ ነው እንግዲህ ጨጓራ ጦር አይደለም ሲባል እኔ ደግሞ ቲማቲም መላጥ ጀምራለሁ። ከዚህ በፊት አልጥም ነበረ። ከዛና ሽንኩርት ነውና ሽንኩርት እንደምትወዱት እኔ በዛ አደርጋለሁ። በጣም ነው የምወደው ሽንኩርት፣ ወይ ለፍቅር ነው የምወደው። ከዛ ሽንኩርታችን ጣድ ነው እንግዲህ የድግስ እንትን ነው፣ የድግስ ሽንኩርት ነው ይመስላል። በዛ ያለ ብዙ ቀን ነው ለ2-3 ቀን ስለሆነ የምሰራው ለዛ ነው። እንግዲህ ሽንኩርቴ በሰል ሲል ሽንኩርቴን ጨመርኩኝ። ከዛ ቆንጆ በርበሬና ጨውን የጨመርኩት፣ ከዛ ዘይት እና ደግሞ በርበሬን የጨመርኩት ማለት ነው። አለመጨመር ይቻላል። ቲማቲም ለብ ላይ አለመጨመር ይቻላል፣ ግን እኔ ጨምሬያለሁኝ። በዛ ያለም መጨመር ትችላላችሁ። ለምሳሌ ችግን ያለ ማድረግ ትችላላችሁ። እኔ ግን ለብ ብዙ ሲበስል አልወድም፣ ብዙም በርበሬ ሲኖረው አልወድም። በቃ የሆነ ላይት ከለር አለ አይደል? በቃ ቀለል ያለ ነገር ሲሆን ደስ የሚል። ከዛ ሽንኩርት ቃሪያ ከታትፌ ጨመርኩበት።